የስልኬን ስክሪን እዚሁ ፊት ለፊት ላይ ያመጣላችኋለሁ። ይሄን ቪዲዮ ካያችሁ በኋላ ልክ ስቴፑን ተከትላችሁ እናንተው ቻናሉን መክፈት ትጀምራላችሁ። አሁን ቀጥታ ምን እንደምናደርገው ፕሌይ ስቶር ላይ ገባለሁ። ፕሌይ ስቶር ላይ ከገባን በኋላ እቺ የሰርች አይካኗን ትነኩና ሰርች ሚለው በተን ላይ ወደ ሰርች በተኑ ላይ ከገባችሁ በኋላ ቻት ጂፒቲ ብላችሁ ሰርች ታደርጋላችሁ። እንደምትመለከቱት እኔ የምጠቀመው እዚህ ሁለተኛው ላይ ያለ ይሄኛውን ኢንስታል ታደርጋላችሁ ማለት ነው። ይሄ ማለት አሁን ዩቲዩብ ለመክፈት ገና ለዩቲዩብ አዲስ የሆናችሁም አለ በጣም ግልጽ ስለሆነ ስቴፕ ባይ ስቴፕ ነው ማሳያችሁ። ይሄን ቻት ጂፒቲ የሚለው ኢንስታል ካረጋችሁ በኋላ ኦፕን ትሉታላችሁ። እንደዚህ ያመጣላችኋል ማለት ነው። እንደምትመለከቱት እንደዚህ ያመጣላችኋል። እዚህ ጋር የፈለጋችሁትን ነገር መጠየቅ ትችላላችሁ። ቅድም እንዳልኳችሁም አሁን ሁለት አይነት ኮንተንት ነው ማሳያችሁ። የመጀመሪያው ዩቲዩብ አውቶሜሽን ነው። ሁለተኛው የሀገር ውስጥ ኮንተንት በሱ እንዴት ብዙ ገንዘብ እንደምታገኙና እኔም እንዴት እያገኘው እንደሆነ ስቴፑን ነግራችኋለሁ ማለት ነው። ስለዚህ እዚህ ጋር ሜሴጅ ሚለው ላይ ከገባችሁ በኋላ አሁን ለኢንተርናሽናል ኮንተንት እንዴት ስም ክሬት እንደምታደርጉ ቻት ጂፒቲ እንጠይቀዋለሁ ማለት ነው። ስለዚህ ቻት ጂፒቲ ላይ ይሄድና ቻት ጂፒቲ ግራመር ምንም ችግር የለውም እንደፈለጋችሁት መጻፍ ትችላላችሁ። በጣም ስህተት ካለው ነው አላቀው የሚለው። ስለዚህ የተወሰነ ግራመር አስተካክላችሁ ከጻፋችሁ ቻት ጂፒቲ ሊስን ስለሚያውቀው ምንም ችግር የለውም። ስለዚህ እኔ ጊቭ ሚ ዩቲዩብ ዩኒክ ዩቲዩብ ቻናል ኔም ብዬ ለቻት ጂፒቲ ሰጠውት። ስለዚህ እዚህ ጋር የቻናል ኔም ይሰጣቸዋል። ኢንተርናሽናል ኮንተንት የመጀመሪያ አንደኛው ላይ ኢኮቨርስ ክሮኒክልስ ሚል ሰጥቶኛል። ፒክስል ኦዲሴይ ሚል አለ። ስለዚህ ወደ 10 የሚሆኑ ስሞችን ሰጥቶኛል። ስለዚህ ለቻናል አሁን ከነኚህ ውስጥ ለመያዝ ቅርብ የሆነውን ስም ኮፒ አድርጌ ምን አደርገዋለሁ እዚህ 6ኛ ላይ ያለውን ይሄንን ሰሌክት አደርገውና 5ኛ ላይ ያለውን ወይ ኮፒ አደርገውና ቀጥታ ምን አደርገዋለሁ ዩቲዩብ ላይ ገባለሁ ማለት ነው። ዩቲዩብ ላይ በዚህ ስም ቻናል አለ ወይ የሚለውን ቼክ አደርገዋለሁ። ዩቲዩብ ላይ ገባለሁ። ከዛ ሰርች በተኑ ላይ ይሄንን ፔስት አድርጌ ሰርች አደርገዋለሁ ማለት ነው። እዚህ ጋር እንደምትመለከቱት በዚህ ስም የተወሰኑ ቻናሎች መጥተዋል። በዚህ ስም የተከፈቱ የተወሰኑ ቻናሎች መጥተዋል። ነገር ግን ምንም አይነት ሰብስክራይበር የለውም። ቅድም እንዳልኳችሁም እናንተ በምትሰጡት የቻናል ስም ዩቲዩብ ላይ ሰርች አድርጋችሁ ከፍተኛ ሰብስክራይበር ከሌለው ያን ስም እናንተ መጠቀም ትችላላችሁ። ነገር ግን እናንተ እዛ ጋር በምትሰጡት ስም ከፍተኛ ሰብስክራይበር ካለው ግን ያን ስም ባትጠቀሙት ቢኮዝ ኦፍ የእናንተ ቻናል የመታየት እድሉ ወደ ታች ይወርዳል ማለት ነው። ስለዚህ እንደምትመለከቱት እኔ ሰርች አድርጌዋለሁ። በዚህ ስም ያለው 0 ሰብስክራይበር ነው። ይሄው እንደምትመለከቱት አንድ ቪዲዮ ያለው 0 ሰብስክራይበር ነው። ስለዚህ ይሄን ስም በዚህ ስም ቻናል ክሬት አደርገዋለሁ ማለት ነው። እንዴት የኢንተርናሽናል ኮንተንት ቻናል ስም እንዴት ሰሌክት እንደምታደርጉ ነግሬያችኋለሁ። ይሄው ቻት ጂፒቲን ስማችሁ ዩኒክ ነው ማለት ነው። እንደምትመለከቱት ዩኒክ የሆኑ የዩቲዩብ ቻናል ኔም ይሰጣችኋል። ከዚህ ውስጥ የምትፈልጉትን ሰሌክት ታደርጋላችሁ። የመጀመሪያው ይሄ ነው። አማርኛ ኮንተንት ሰሌክት ስታደርጉ ደግሞ ከቻላችሁ በስማችሁ የዩቲዩብ ቻናል ክሬት የምታደርጉ ከሆነ እስከነ አባታችሁ መጠቀም፣ ነገር ግን እስከነ አባታችሁም ጽፋችሁ በእናንተ ስም ተቀራራቢ የሆነ የዩቲዩብ ቻናል ኖሮ ሰብስክራይበሩ ከፍተኛ ከሆነ ያን ስም ባትጠቀሙ፣ ነገር ግን በእናንተ ስም ሌላ ከፍተኛ ሰብስክራይበር ያለው ቻናል ካለ ያን ስም ባትጠቀሙ። ስለዚህ ዩኒክ ለማድረግ ሞክሩት። በተቻላችሁ አቅም ደግሞ ከመዝገበ ቃላት ዩኒክ የሆኑ አጠር ያሉ የዩቲዩብ ስሞችን ሰሌክት ማድረግ ትችላላችሁ። ልክ እንደ ቴሌቪዥን ጣቢያዎች ለምሳሌ አባይ፣ ጣና፣ ፋና ልክ እነዚህ አጠር ብለው የራሳቸው ዲፊኒሽን ያሉ ግን ዩኒክ የሆኑ ስሞችን ለቻናላችሁ ብትሰጡ ሰዎች ሰርች ሲያደርጉ የእናንተ ፈርስት ላይ መምጣቱን እንዳትረሱት ነው ማለት ነው። ስለዚህ የሀገረኛ ኮንተንት፣ የኢትዮጵያ ኮንተንት፣ አማርኛ ኮንተንት የምትሰሩ ከሆነ ልክ እንደዚሁ ኦሮመኛም ትግረኛም ስትሰሩ ደግሞ አጠር ብሎ ሰርች ሊደረግ የሚችል በኋላ ላይ ደግሞ ለቻናላችሁ ስሙን እንዴት አድርጋችሁ መጻፍ እንዳለባችሁ ደግሞ እሱንም ወደ ስልክ ይገባለሁ። አሁን ስም ሰሌክት አድርጋለሁ። በሱ ስም ቻናል ክሬት አደርጋለሁ ማለት ነው። በጣም ቀላል ነው። ስለዚህ ስቴፑን ከኔ ጋር አብራችሁ አሁንም ተከተሉ። አሁን አንድ ብለን ጀምረናል። ስቴፕ ባይ ስቴፕ ገንዘብ እስከምንሰራ ድረስ ያለውን ቀጥታ ፎሎ አድርጉ። ምንድነው ማድረገው? ዩቲዩብ ላይ ልግባ። ዩቲዩብ ላይ ከገባው በኋላ የፕሮፋይል በተኑን እነካለሁ። ቻናል ነው ክሬት ማድረገው። በጣም ሲምፕል ነው ቻናል ክሬት ማድረግ። አሁን ላይ ኢትዮጵያ ውስጥ በቱ ስቴፕ ቬሪፊኬሽን ቻናል እያስቸገረ ነው። ስለዚህ አሁን ክሬት ሳረግ የቱ ስቴፕ ቻናል ካስቸገራችሁ ምን ታረጋላችሁ? ስልካችሁ ላይ ባለው ኢሜል ሌላ ሁለተኛ ቻናል እንዴት እንደምትከፍቱ አሳያችኋለሁ ማለት ነው። ስለዚህ አሁን አዲስ ቻናል ክሬት ለማድረግ ሞክራለሁ። ለዩቲዩብ አዲስ ሰውም ሊኖር ስለሚችል ቀስ እያልኩ ስቴፑን አሳያችኋለሁ። እዚህ ጋር ስዊች ሚለውን ክሊክ አደርጋለሁ። ክሊክ ካደረግኩ በኋላ ይኸው እዚህ ጋር የምትመለከቱት የፕላስ አይከን አለች። እቺን የፕላስ አይከን ክሊክ አደርጋለሁ። ከዛ ፓተርን ወይም ደግሞ አሻራ ይጠይቃል። ይሄንን እኔ በአሻራ ከፍተዋለሁ።
በአሻራ ከከፈትን በኋላ ቻናል ለምንከፍትበት አዲስ ኢሜል ክሬት እናደርጋለን ማለት ነው። አሁን እየከፈትን ያለነው ኢንተርናሽናል ኮንተንት ነው ማለት ነው። የኢንተርናሽናል ኮንተንት ቻናል ነው። በተቻላችሁት አቅም ምንድነው የምታደርጉት? ኢሜሉን ራሱ ክሬት ስታደርጉት በቪፒኤን ኮኔክት ብታደርጉ ይመረጣል። ስለዚህ አሁን ቅድም እንዳልኳችሁም 2 ቻናል ነው የምንከፍተው። የመጀመሪያው ኢንተርናሽናል ኮንተንት ነው። አሁን እያሳያችሁ ያለሁት ኢንተርናሽናል ኮንተንት ነው። ስለዚህ አሁን እዚህ ጋር ኢሜል ክሬት የሚደረግበት ቦታ ደርሰናል። ነገር ግን ምን እናደርጋለን? አሁን ስልካችንን ወደ ዋይፋይ መቀየር አለብን። ስለዚህ እዚህ ጋር ምንድነው ቅድሚያ የምታደርጉት? ይሄንን ብራውዘር ሙሉ ክሊር ታደርጉታላችሁ። ክሊር ካደረጋችሁት በኋላ ስልካችሁን ወደ ዋይፋይ ላይ ኮኔክት ታደርጋላችሁ ማለት ነው። ስልካችሁ ዋይፋይ ላይ ኮኔክት መሆኑን እንዳትረሱ። ስለዚህ አሁን ኢንተርናሽናል ኮንተንት ነው ክሬት የምናደርገው። ሌላኛው የምታደርጉት ደግሞ ከስልካችሁ ውስጥ ሲም ካርድ ታወጣላችሁ ማለት ነው። ሌላ ደግሞ እኔ ምን አደርጋለሁ? የሲም ካርዴን ቦታ ሙሉ ለሙሉ ኦፍ አደርገዋለሁ ማለት ነው። ሲም ካርድ እንዳይሰራ ሲም ማናጀር ላይ ገባዋለሁ። ሲም ዋንን ኦፍ አደርገዋለሁ። ሲም ዋንን ኦፍ አደረው ሲም ቱንም ኦፍ አደረኩት ማለት ነው። ይሄ ማለት ምንድነው? ቪዲዮ ስለቅ የምለቀው ቪዲዮ ወደ አሜሪካ ወደ አውሮፓ እንዲታይ እፈልጋለሁ ማለት ነው። ስለዚህ አሁን ቻናሉን ክሬት አደርጋለሁ። ሌላ ደግሞ ተጨማሪ ማድረግ ያለባችሁን ስልካችሁን ሪስታርት አድርጋችሁ አብርታችሁ ሲም ካርድ ማውጣት እንዳትረሱ። ኢንተርናሽናል ኮንተንት የምትሰሩ ከሆነ አምሹር ሰብስክራይበር 1000 ሰብስክራይበር በአንድ ሳምንት ውስጥ ወይም በ3 ቀን ውስጥ ትገባላችሁ። አሁን እኔ ማሳያችሁን ስቴፕ ቀጥታ ከተከተላችሁ ማለት ነው። 1000 ሰብስክራይበር መሙላት በጣም ቀላልና ተራ ነገር ነው። 100000 ሰብስክራይበር መሙላት በጣም ቀላልና ተራ ነገር ነው። 1 ሚሊዮን መሙላት በጣም ቀላልና ተራ ነገር ነው። ስለዚህ ቀጥታ ስቴፑን ፎሎ እናደርጋለን። አሁን ቻናሉን ክሬት ሳረግ ስልኬ ላይ የሚመጡ ቪዲዮዎች የት ሀገር እንደሆኑ አሳያችኋለሁ ማለት። ስለዚህ ወደ ዩቲዩብ ቻናሌ ላይ ዩ የምትለዋን ክሊክ ካደረጋችሁ በኋላ ስዊች የሚለውን ክሊክ ታደርጋላችሁ። ቅድም እንዳሳያችሁ ማለት ነው። የፕላስ አይከኑን ትነካላችሁ፣ አሻራ ትከፍታላችሁ። በቻላችሁት አቅም ሲም ካርድ ብታወጡ ይመረጣል። ከስልካችሁ ሲም ካርዱን ሪሙቭ ብታረጉ ይመረጣል። ዋይፋይችሁን ደግሞ ከዋይፋይ ጋር ከራውተር ዋይፋይ ጋር ሳይሆን ቀጥታ ጋር አድርጋችሁ ቪዲዮ አፕሎድ ስታደርጉ ኤቭሪቲንግ እንደዛ ነው የምናደርገው። ቻናሉንም ክሬት ስናደርግ ልክ እንደዛ ነው የምናደርገው። ማይ ፐርሰናል ዩዝ የሚለውን ክሊክ አደርጋለሁ። ኢሜል ነው ክሬት የምናደርገው። አሁን በስሜ ክሬት አደርጋለሁ ማለት ነው እኔ። ስለዚህ ኔክስት እለዋለሁ። ከዛ እዚህ ጋር የተወለዳችሁበትን ቀን ችግር የለውም የምትሞሉት እድሜያችሁ ከ18 ዓመት በላይ እንዲሆን ብቻ አድርጉት። ከ2005 በላይ ያለው ማለት 2004 2002 ትችላላችሁ። እኔ ትክክለኛው እድሜን ሞላለሁ 1999 25 ነው እድሜ። እዚህ ጋር ጀንደር ነው የሚጠይቃችሁ። ሴት ናችሁ ወንድ ናችሁ ነው የሚለው። ሴት ከሆናችሁ ፊሜል ነው የምትሉት፣ ወንድ ከሆናችሁ ሜል ነው የምትሉት። ስለዚህ ሁለቱን ነው የምትመርጡት። ያው እኛ ኢትዮጵያ ውስጥ ስላለን እነኚህ ከታች ያሉት አይመለከተንም። ስለዚህ ሜል ሚለውን መርጬ ኔክስት አደርገዋለሁ። ከዛ ኢሜል ራሱ ጀነሬት አድርጎ ሰጥቶኛል። ጌታ ባለው 64 የሚለውን ይሄን ስለሚቀል እሱን እመርጣለሁ። ከዛ ኔክስት ለዋለሁ። እዚህ ጋር ፓስወርድ ሰጠዋለሁ ማለት ነው። ፓስወርድ ሰጠዋለሁ፣ ኔክስት አልኩት። ከዛ ድጋሚ እዚህ ጋር ኔክስት ለዋለሁ። ከዛ እዚህ ጋር አግሪመንት ይጠይቀኛል ወደ ታች፣ እሱን አግሪ ለዋለሁ። እንደምትመለከቱት የኢሜል ክሬት አድርጎልኛል፣ የዩቲዩብ አካውንት ክሬት አድርጎልኛል ማለት ነው። ስለዚህ እንደምትመለከቱት እዚህ ጋር ሾርትስ ላይ ስትመጡ ሌላ እንግሊዘኛ ኮንተንት ነው የሚመጣላችሁ። ይሄ እንግሊዘኛ ኮንተንት ነው የሚመጣላችሁ። አዲስ ቻናል ነው፣ አንድም አማርኛ ኮንተንት የለም። እንደምትመለከቱት ነው ማለት ነው። ስለዚህ እዚህ ጋር ፕሮፋይላችሁ ላይ ትሄዱና ይሄው በስሜ ይሄ አካውንት ነው ገና ክሬት ያደረግነው። ስለዚህ አሁን ቻናል ክሬት እናደርጋለን፣ ቀጣዩ ስቴፕ። ስለዚህ እዚህ ጋር ክሬት ቻናል ሚል ከላይ ያመጣላችኋል። እሱን ክሊክ ታደርጋላችሁ። ክሊክ ካደረጋችሁ በኋላ ቅድም ቻት ጂፒቲ የሰጠንን ስም እዚህ ጋር ይሄንን ጌታ ባለው የሚለውን አጠፋና ቻት ጂፒቲ የሰጠኝን ስም እዚህ ጋር ኩሪዮ ዲቭ ይመስለኛል፣ እንደዛ ነው ሲነበብ። ፕሮናውንስ ከተሳሳት ቋርሙኝ። ስለዚህ እሱን ክሬት አደርጋለሁ። ዩዘር ኔምም ራሱን ስለምሰጥ ኮፒ አደርገዋለሁ ማለት ነው። ስለዚህ ከታች ኔሙን እሱን ሰጠሁት። ዩዘር ኔም እዚህ ጋር አስተካክል ነው የሚለኝ። ይሄን ፔስት አደርገዋለሁ። ዩዘር ኔሙ ከተያዘ ከፊት ለፊት የተወሰኑ ቁጥሮችን እጨምራለሁ። ስለዚህ የተወሰነ ቁጥር ጨመርኩ፣ ሴቭ አደርገዋለሁ። ቀጣዩ ምንድነው እዚህ ጋር ከላይ የሚያሳየን ፕሮፋይል ፒክቸር ያስፈልገናል። ፕሮፋይል ፒክቸር አሁን ለኢንተርናሽናል ኮንተንት ነው። ይሄን አይል ግራፊክስ በጣም መጠበብ አይጠበቅባችሁም። በኋላ ላይ አሳያችኋለሁ። የራሳችሁን ብራንድ ክሬት ለማድረግ ከፈለጋችሁ ግራፊክስ በተለየ ሁኔታ እኛ ጋር ማሰራት ትችላላችሁ። ሌላ ቦታም አፕወርክ ላይ ማሰራት ትችላላችሁ። እሱን በቀጣይ ያሳያችኋለሁ ማለት ነው። አሁን ታርጌታችን ገንዘብ መስራትና ቶሎ 1000 ሰብስክራይበር መሙላት፣ ሰዓት መሙላትና ወዲያው ገንዘብ ማግኘት ነው። ስለዚህ ሎጎ ለመስራት ባነር ለመስራት በጣም መጠበብ አይጠበቅብንም። ስለዚህ አሁን በቀላሉ ክሮም ላይ ገባና አሁን ለከፈትኩት ቻናል ፕሮፋይል ወይም ሎጎ ክሬት አድርጌ እመለሳለሁ። ቀጥታ ምን አደርጋለሁ? ክሮም ላይ ገባለሁ። ሎጎ ሜከር ብዬ ሰርች አደርጋለሁ። እዚህ ጋር ፊት ለፊት መጀመሪያ ላይ የሚመጣውን ሳይት እመርጣለሁ። አብዛኛው በክፍያ ነው የሚያደርጉላችሁ። ስለዚህ እዚህ ጋር ይኸው ስሙን እሰጠዋለሁ። ኮፒ ፔስት አደረኩት። እናንተ ደግሞ ቻት ጂፒቲ ላይ የመረጣችሁትን ስም አምጥታችሁ እዚህ ጋር
ኮፒ አድርጋችሁ ፔስት ታረጋላችሁ ወይም ደግሞ ደግማችሁ ትጽፋላችሁ። ክሬት አረኩት። ስለዚህ ክሬት አረኩት። እዚህ ጋር ሎጎ ክሬት የሚያደርግላችሁ ምንድነው ምን አይነት ቻናል ነው የፈለጋችሁት? ስለዚህ እኔ ጊፍት ብዬ እሰጠዋለሁ። የስጦታዎች ነው የፈለኩት። ከዛ ሰርች አደርገዋለሁ። ሎጎ እንደምትመለከቱት የጊፍት ቻናል ነው። በቀጣይ የኢንተርናሽናል ኮንተንት የመጀመሪያው ማሳያችሁ በኋላ ላይ እሱ ስለሆነ ለሱ ነው አሁን ቻናል ክሬት ያደረኩት። እንደምትመለከቱት በጣም አሜዚንግ የሆኑ ክሬቲቭ የሆኑ ሎጎዎችን ሰጥቶኛል። ይህንን ሎጎ እወስደዋለሁ ማለት ነው። ስለዚህ አንዱን አሪፍ ምለውን ቀለል ያለውን ሎጎ ወስደዋለሁ። ይሄን ያህል መጠበብ አይጠበቅባችሁም። ስለዚህ ፕሮፋይሌ ላይ በደንብ ስለሚታይ አሁን በጣም ክሬቲቭ ሎጎ ክሬቲቭ መሆኑን ሳይሆን የፈለኩት ሰው ጋር ሲሄድ ሳውንዱን ከኔ ሊወስዱት ይችላሉ። ስለዚህ ፕሮፋይል በደንብ ሊታይ የሚችል ደመቅ ያለ እሱን ወስደዋለሁ ማለት ነው። ስለዚህ ይሄኛውን ቀዩን ከነካሁት በኋላ ምን አደርገዋለሁ? ሬጂስተር አድርግ እያለኝ ነው። በኢሜይል ሬጂስተር አደርገዋለሁ። ከዛ ኮንቲኒው ትሉታላችሁ። እንደምትመለከቱት ሎጎው ይሄኛው መጥቷል ማለት ነው። ስለዚህ አሁን ዳውንሎድ ሳረገው ፔመንትም ሊጠይቀኝ ስለሚችል ኦር ስክሪንሾት አደርገዋለሁ። በቃ እዚሁ ስክሪንሾት አደርገዋለሁ። ይሄው ስክሪንሾት አድርጌ እዚሁ ክሮፕ አደርገዋለሁ። ሎጎውን ስክሪንሾት አድርጌዋለሁ። ይሄንን እመጣና እዚህ ፕሮፋይል ላይ ሎጎ እከተዋለሁ ማለት ነው። ከዲቫይስ እመርጣለሁ። ይሄው ጋላሪ የሚለውን እሱን ክሊክ ታደርጋላችሁ። ለቻናላችን ሎጎ አመጣንለት ማለት ነው። ከጀርባው የዌብሳይቱ ሎጎዎች ይታያሉ። ነገር ግን ይሄን ያህል ኢምፖርታንት አይደለም። አሁን ታርጌታችን 1000 ሰብስክራይበር ማግኘት ነው። እሱን ደግሞ አሳያችኋለሁ። ይሄ ከፈትኩት ቻናል በምን ያህል ቀን ሰብስክራይበር እንደሚሞላ ልክ እኔ እየሰራው ነው ማሳያችሁ። ስለዚህ ሴቭ ፕሮፋይል ፒክቸር አረኩት። ከዛ ክሬት ቻናል የሚለውን እሱን ክሊክ አደርገዋለሁ ማለት ነው። ቻናላችን አሁን በተሳካው ሁኔታ ክሬት ተደርጓል ማለት ነው። እዚህ ፕሮፋይሉ ጋር ሄድና ፕሮፋይሉ ጋር ገብተን ቻናላችንን እናያለን ማለት ነው። እንደምትመለከቱት ቻናል ክሬት ተደርጓል። እዚህ ጋር በኋላ ላይ ቪዲዮ እንዴት ክሬት እንደምታረጉ እንዴት አፕሎድ እንደምታረጉ አሳያችኋለሁ። አሁን የቀጣዩ ስቴፕ ቻናላችንን እንዴት ከስተማይዝ እንደምናረግ ይሄንን ስቴፕ ባይ ስቴፕ አሳያችኋለሁ። ቻናላችንን ደግሞ ከስተማይዝ ካረግን በኋላ ቀጣዩ ስቴፕ እንዴት ኮንተንት ክሬት እንደምታረጉ ቀጣዩን ስቴፕ የምናይ ይሆናል። አሁን ቻናላችንን በተሳካ ሁኔታ ክሬት አድርገናል። ወደ ቀጣዩ ቪዲዮ እንለፍ።